እንኳን ወደ ኢትዮ ሻይን ላብ በሰላም መጣችሁ። ዛሬ ሞር ፎከስ አርገተን የምናየው ኢቬንጂን እንዴት ቨርቹዋል ማሽን ላይ እንጭናለን እና ፓኬት ትሬሰር እንዴት እንጠቀማለን የሚለው ኔክስት ክላስ ላይ እናያለን። በብዛት እነዚህን ቀጣይ የምንሰራቸው ላብ ላይ በብዛት ይህ የምንጠቀማቸው ናቸው ማለት ነው። ሶ መጀመሪያ ቪኤምዌር ወርክ ስቴሽናችንን እንከፍታለን። በዚህ ዌይ ከከፈትን በኋላ ይህ አይነት ይመጣላችኋል። ዘን ኢቪንጂ ሶፍትዌሩን ከሳይቱ ላይ እናወርዳለን ማለት ነው። ጀስት ላይክ እኔ ኦልሬዲ ስላወረድኩ እናንተ ሳይቱ ላይ ገብታችሁ ከሳይቱ ላይ እንደዚህ አይሶ ፋይሉን አውረዳችሁ ካዘጋጃችሁ በኋላ ሲጋ ፋይልስ በሚለው ቦታ ኒው ቨርቹዋል ማሽን ክሬት ወይም ደግሞ አዲስ ቨርቹዋል ማሽን ክሬት ወይም እዚህ ጋር ቀጥታ መጣችሁ ይችኛዋን ዳብል ክሊክ በማድረግ አዲስ ቨርቹዋል ማሽን ክሬት ማድረግ እንችላለን ማለት ነው። እዚህ ጋር እኛ የምንፈልገው ከስተማይዝ እያደረግን ብንሄድ የተሻለ ነው። ይሄ ባለበት ባይ ዲፎልት እንለፈው። እሺ ኢንስቶለሩን በኋላ ላይ እንጨምራለን። አዊል ኢንስቶል ዘ ኦፕሬቲንግ ሲስተም ላተር የሚለውን እሱ ሰሌክት አድርገን በኋላ ላይ እናስገባ እንዴት እንደምናስገባ እናያለን። ኢቪንጂ ባይ ዲፎልት ምንድነው ሊነክስ ኦፕሬቲንግ ሲስተም የሚጠቀመው። ሶ ከሊነክስ ኦፕሬቲንግ ሲስተም ደግሞ ኡቡንቱ ነው። ከነዚህ ከተሰጡት ውስጥ የትኛውን ኡቡንቱ 64 ቢት የሚለውን ሰሌክት እናደርጋለን። ዘን ስሙን ምንድነው ኢቪንጂ እንበለው። ላብ እንበለው። ኔክስት እንበል። ኦፕሬቲንግ ሲስተም ባለበት ባይ ዲፎልት እንቀጥል። ራሙ እናንተ እዚህ ጋር ማሳደግ ትችላላችሁ። እኔ 2 ራም ነው 8 ጂቢ ሜሞሪ ስላላት ጊዜ 2 ጂቢ ራም ሰጠሁት። ኔትወርክ ናት እጠቀማለሁ። ይሄ ባለበት ባይ ዲፎልት እስከዚህ ኮንትሮል ኢንፑት አውትፑት እስከዚህ ኮንትሮል ባለበት እንለፈው። ዘን ቨርቹዋል ዲስክ እስከዚህ እንጠቀም። and creating new virtual disk existing ካላችሁ existing use a physical disk for advanced user ማለት ሶ አዲስ ቨርቹዋል ዲስክ ክሬት አድርገን እንለዋለን። ሳይዙ ስንት እንስተው ለሳይኔ 80 ስላለው እናንተ የምትፈልጉትን ያህል ሳይዝ መስጠት ትችላላችሁ። allocate all spaces now አሁን ሁሉንም ስፔስ ባንዴ መስጠት አልፈለግም። ሶ ስፕሊት ቨርቹዋል ዲስክስ ኢንቱ መልቲፕል ፋይል። ሶ ከነዚህ ውስጥ የእናንተ የፈለጋችሁትን ሰሌክት ማድረግ ትችላላችሁ በምትጠቀሙበት ወይ ማለት ነው። እዛን ያውና እዚህ ጋር ቨርቹዋል ዲስክን ክሬት አደረገልኝ። ዘን ይሄን ቨርቹዋል ዲስክ የፈለኩበት ቦታ ላይ ሄጄ ማስቀመጥ እችላለሁ ማለት ነው። ዘን ኔክስት እንለዋለን። እዚህ ጋር ፊኒሽ ሳንለው ከስተማይዝ እናርግ። ቅድም የሰራናቸውን እያንዳንዱ ነገሮች እዚህ ጋር መጥቶልናል። ፕሮሰሰር ላይ እቺን ቼክ ማድረጋችንን አነሳ። ዘን ቅድም ምንድነው ያለው በኋላ ላይ ኦፕሬቲንግ ፋይል እንጭናለን ስላለን እዚህ ጋር አሁን መተን ኦፕሬቲንግ ፋይሉን እናስገባለት። ዘን ምንድነው ክሎዝ እንለዋለን። ዘን አሁን ፊኒሽ እንደምታዩት እዚህ ጋር ክሬት አደረገልን። ፓወር ኦን እናባለው። ይሄንን ፓውዝ ላድርገው ወይስ? እሺ ኔክስት ዘን እንዲመጣላችኋል። ሶ ምንድነው ላንጉዌጅ ሰሌክት እናርግ።
ላንጉዌጅ እንግሊሽ ላዮት እንግሊሽ ይህንን በምትፈልጉበት ወይ ማስተካከል ትችላላችሁ። ኮንቲኒው እንለዋለን። ፋይናሊ በዚህ ወይ ይመጣልናል ማለት ነው። ዘን ከጨረሰ በኋላ እዚህ ጋር አይፒ እና ሎጊን ፔጅ ያመጣልናል። ደን ኢኒሻል ስንገባ ምንድነው ሩት ፓስወርዱ ኢቪኢ ደን በዚህ ወይ ኢቪንጃችንን ኢንስቶል እናደርጋለን ማለት ነው። ዘን ብሮዘራችንን እንከፍታለን። ብሮዘር እንበል። በብሮዘር አክሰስ እናድርግ በኤጅ ማለት ነው። 192.168 ሎጊን ፔጅ ዘን ኢኒሻል አድሚን ኢቪኢ ፓስወርዱ ይሄ ነው። እዚህ ጋር ምንድነው አድ ፎልደር እንለዋለን። ፎልደር ኔም ቴስት እንበለው። ፎልደር ኔም ቴስት አድ እንበል። ዘን ቴስት ላይ ክሬት ሌላ አድ ኒው ታብ ቴስት ላብ እንበል። ራን ሴቭ እናንተ ታስክ ዲስክሪፕሽን ዋቴቨር እዚህ ጋር መጻፍ ትችላላችሁ። በዚህ ወይ ይከፍትልናል ማለት ነው። ሶ እዚህ ጋር ኖድ ኔትወርክ ኤስአይ ማኔጅመንት ኔትወርክ ካጀደ እዚህ ጋር ክሬት ማድረግ ትችላላችሁ። እንደምታዩት በዚህ ወይ ያመጣልናል ማለት ነው። ሶ እንዴት ነው ኢቪንጂ ላይ ደግሞ አሁን ኔትወርኪንግ ዲቫይስ ሴኩሪቲ ዲቫይሶችን ማስገባት የምንችለው የሚለውን ደግሞ የምናየው ይሆናል ማለት ነው። እዚህ እነዚህን ዲቫይሶች ለማስገባት መጀመሪያ ምን እናደርጋለን? ዊንኤስሲፒ እናወርዳለን ከጎግል ላይ። ኦልሬዲ እኔ አውርጄ ኢንስቶል ስላደረግኩ ነው። እናንተ ዊንኤስሲፒ ዳውንሎድ ታደርጋላችሁ። ዘን የቅድሙን አይፒ 192.168 140 129 እናንተ ጋር ሌላ ዲፍረንስ አይፒ ነው። እናንተ በምትፈልጉት አይፒ ነው እዚህ ጋር አጀስት የምታደርጉት። ሩት አንድ ኢቪኢ ተርሚናል የገባንበትን ፓስወርድ ነው የምንጠቀመው። እዚህ ጋር ሩት አንድ ኢቪኢ ሎጊን እንለዋለን። በዚህ ወይ ያመጣልናል ማለት ነው። ሶ እንዴት ነው ራውተሮችን፣ ስዊቶችን፣ ፋየርዎሎችን እዚህ ላይ የምናስገባው የሚለውን ደግሞ ነው። ስለዚህ መጀመሪያ ምን እናደርጋለን? እዚህኛው ሩት ዳይሬክተራችን ላይ እንሆንና ኦቢቲን እንፈልጋለን። ዛን ኦቢቲ ዩኒት ላብ አዶን ሶ እዚህ ጋር ነው የምናስገባቸው ማለት ነው። ለምሳሌ ራውተር የምናስገባ ከሆነ ዳይናሚክስ የሚለው ላይ ስዊቾችን ላየር 2 ስዊች ላየር 3 ስዊቾችን ለማስገባት እዚህ ጋር ኦፕሬቲንግ ሲስተም ያላቸው እንደነ ፎርቲኔት ፋየርዋል ዊንዶ ያሉትን ደግሞ እዚህ ጋር እናስገባቸዋለን። ዘን ፐርሚሽን ደግሞ ዳይሬክትሊ በዚህ ፐርሚሽን መስጠት እንችላለን። ሲሚላርሊ በሌላ ወይም ፐርሚሽን መስጠት ትችላላችሁ ማለት ነው። ስለዚህ እኔ ኦልሬዲ ዳውንሎድ አድርጌ አዘጋጅቻለሁ። እናንተም በዚህ ወይ ዳውንሎድ ካደረጋችሁ በኋላ ምንድነው ዳውንሎድ ያደረግነውን እንከፍታለን ማለት ነው። ኦኬ
ሲስኮ ራውተር ቀጥታ እነዚህ ሁለቱን ኮፒ እናደርጋለን፣ ዘንድ ድራግ እናደርጋለን። ኦኬ ሶሪ ዳይናሚክስ ውስጥ እንገባና ድራግ እናደርጋቸዋለን። ዘን እነዚህ ሁለቱ ምንድነው ፐርሚሽን ያስፈልጋቸዋል። ፕሮፐርቲ ላይ እንመጣለን። ከኔ ለምንድነው 777 እንስጠው ፉል ፐርሚሽን ማለት ነው። እዚህ ላይ የምንምጣ ፕሮፐርቲ ላይ እንግባ። ዘን ፉል ፐርሚሽን እንስጠው። ራውተሮችን ያስገባነው ራውተር 33725 እና 7200 ራውተር ሞዴሎችን ያስገባ ነው ማለት ነው። ሌላ ደግሞ ለላባችን የሚያገለግለው ስዊች ነው። ላየር 2 ስዊቾችን እናስገባ። ኦኬ ዳውንሎድ ሲስኮ ላየር 2 ስዊች። እዚህኛው ላይ እንገባለን፣ ቢን የሚለው ላይ እንገባለን። ስለዚህ እነዚህን ዳይሬክትሊ ሰሌክት እናድርጋቸው፣ ድራግ እናድርግ እዚህ ላይ። አሁን እንደምታዩት ድራግ ሆኗል። ምንድነው የቀረን? ፐርሚሽን መስጠት ነው። እያንዳንዱ ፐርሚሽን ስንት ነው? ፉል ፐርሚሽን መስጠት ተባብለናል። ኦኬ በኮማንድም መስጠት ትችላላችሁ። ሞር የሚቀላችሁ ደግሞ በዚህ ዌይ ቢሆን ቀለል ይላል ብዬ ነው። በዚሁ የጨረሰን የሰራነው ነገር ቴስት እናድርግ እስቲ። ኖድ ዘን ሰሌክት እናድርግ። 37 ስንት ነው? እዚህኛው ውስጥ እነዚህ ነው ያስገባናቸው ስዊቾች ኦልሬዲ እዚህ መጥተውልናል ማለት ነው። ለሳይ አንዱን ከፍተን ቼክ ብናደርግ ላየር 2 ላየር 3 አንዱን ከፍተን ቼክ እናድርግ እስቲ። ዋት ያው ራውተራችንም እንደምታዩት ሁሉም ራውተራችን ኦልሬዲ ገብቷል። እሺ ሰሌክት እናድርገው። ስም አርዋን እንበል። ላብ ስለማንሰራበት ለአሁኑ ዝም ብለን አርዋን እንበል ነው ማተር። ስለዚህ እችኛዋን እንበጣት። እናንተ የፈለጋችሁትን መምረጥ ትችላላችሁ። ኦኬ ራም ሳይዝ በዲፎልት ያለውን ማለፍ እንችላለን። ኤምቢቲ ስሎት እዚህ ጋር ስሎቶቹን በምትፈልጉት አጀስት ማድረግ ትችላላችሁ። ሴቭ እንበለው። ራውተራችን ያው እንደምታዩት ወይ መጥቷል። ስታርት እንበል። ላብ ሃዝ ቢን ስታርትድ 3725 ምንድነው ስታርት አድርገን እኛ ውስጥ ኮንሶላችን ላይ ኦልሬዲ ስታርት እያደረገ ነው።
ራውተራችን ምንድነው ከፍቶልናል ማለት ኢኔብል እንበል ራኒንግ ኮንፊግ ምንም አይነት ራኒንግ ኮንፊግሬሽን የለበትም። ሆስት ኔም አልተሰጠውም። ኦልሬዲ ሆስት ኔም ራውተር ሚኖር ለምሳሌ እኛ ሆስት ኔም ምንድነው መቀየር እንችላለን። ሆስት ኔም ለመቀየር ኮንፊግ ኮንፊግ host name r1 ሶ በዚህ ወይ መስራት እንችላለን ማለት ነው። show IP interface brief ምንም አይነት አይፒ አልተሰጠውም። ሁለቱም ፖርቶች ምንድነው አድሚኒስትሬቲቭሊ ዳውን ናቸው ማለት ነው። ራውተራችንን በዚህ ወይ አይተን ኤግዚት እናድርገው ይሄንን